117 ካሬ ሁለተኛ ወለል ላይ በ7 ሚሊዮን ብር ቀሪ 500 ሺህ ብር አለበት። ደውል ይስጋ ካላችሁ በ7 ሚሊዮን 500 ሺህ ብር ለሽያጭ የወጣ ቤት ጽድት ብሎ የተሰራ በጣም ሰፋ ያለ ቤት እንደምታዩት ቪክቶር በር ቆንጆ በር የተገጠመለት የራሱ ጥንቅቅ ብሎ የተሰራ ሳሎኑ በጣም ሰፋ ያለ 117 ካሬ ሁለተኛ ወለል ላይ ሲሆን አሁን ወደ ባልከኒ ወስዳችሁና ሎኬሽኑን የማሳያችሁ ነው። እዚህ ጋር እንደምታዩት ተንሸራታች እንትን አለ ባልከኒ ሰፋ ያለ ባልከኒ ያለው ሎኬሽኑ በጣም ገራሚ ሃይዌው መንገድ ፊት ለፊት የሚገኝ ቤት ነው። ባለ 3 መኝታ 117 ካሬ ሁለተኛ ወለል ላይ አሁን ደግሞ ወደ ማስተር ቤድሩሞች እያንዳንዱ ወስጄ የማሳያችሁና በሌላው እዚህ ጋር ስመጣ እንደምታዩት በሮች ራሱ ኳሊቲ የሆኑ በሮች የተገጠመለት እንደዚህ ያለ ይሄ ማስተር ቤድሩም ይመስላል። በጣም ሰፋ ያለ ሜትር ከ50 አርጋ ይዞ ቁም ሳጥን መያዝ የሚችል ሰፋ ያለ መኝታ ቤት ያለው ሲሆን ደግሞ ሁለተኛውን መኝታ ቤት ማሳያችሁ ነው። ሁለተኛው መኝታ ቤት እንደምታዩት ሰፋ ያለ ጽድት ብሎ የተሰራ በጣም ቆንጆ ቤት ነው። ከዚህ በመቀጠል ደግሞ አሁን ወደ ሻወር ሽንት ቤቱ ማይድ ይሆናል። ሻወር ሽንት ቤቱን አብረን ነው። ሻወር ሽንት ቤቱን ጋር ስንመጣ እንደምታዩት ሰፋ ያለ ሻወር ሽንት ቤት ያለው ሙቀዝቃዛ የተገጠመለት እዚህ ጋር የጫማ መደርደሪያ የተቀመጠለት ቆንጆ ሆኖ ጽድት ያለ ቤት ነው። ይህ ቤት የሚገኘው ነው ካላችሁ ኮየፈጨ ፕሮጀክት 16 ሲሆን ሁለተኛው ወለል ላይ ነው 117 ካሬ። አሁን ወደ ሶስተኛው መኝታ ቤት ይያችሁ ገባል። ሶስተኛው መኝታ ቤት ጋር ስንመጣ ሰፋ ያለ መኝታ ቤት ያለው ማለት በጣም ሰፋ ያለ ጽድት ብሎ የተሰራ እዚህ ጋር ስንመጣ የራሱ የቁም ሳጥን ቦታ ነው። የራሱ ያለው ሜትር ከ50 አርጋ ይዞ ትልቅ ቁም ሳጥን መያዝ የሚችል ሰፊ ቦታ ያለው ሲሆን አሁን ወደ ክችን ይያችሁ ገባል። ኪችኑን አፈን ኪችኑ ጋር ስንመጣ ሰፋ ያለ ኪችን ቆንጆ ኪችን ካቢኔት የተገጠመለት ጽድት ብሎ የተሰራ እንደምታዩት ከታችን ከላይም ካቢኔቱ ቆንጆ ነው። የዚህ ቤት ዋጋ በ7 ሚሊዮን 500 ሺህ ብር ነው ብያችኋለሁ። ወደ 500 ሺህ ብር አለበት። ሄደው እኛ እንዘጋለን ካላችሁ በ7 ሚሊዮን ገዝታችሁ የግላችሁ ማለት ትችላላችሁ። ይህ ቤት ለመግዛት በ0930 22 22 93 ደውል ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁን እንዳትረሱ። እናመሰግናለን።